አረ ፏፏቴው ይታያችኋል ከሩቅ ፏፏቴው እዛ ጋር ነው ይሄው ፏፏቴው ሩቅ ማለት ነው እዛ ጋር ነው እያችሁ ምን ቆይ ፏፏቴው ግን ለመድረስ ማለት ነው ይሄ መሻገሪያው በጣም ረግረግ ስለሆነ ሶ ሃርድ ነው ግን whatever it is ግን እንሄዳለን ይታያችኋል እዛ ጋር ያንን በዛ ዙሪያ እዛ ጋር እያችሁ ሄዳለሁ አሁን ዝም ብላችሁ ተከተሉኝ ከበራችሁ ቤተሰቦች ለሙ በሁሉም ዓለም የምትገኙ ኢትዮጵያውያን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ማለት ፈልጋለሁ ዛሬ ከኔ ጋር አሪፍ ጊዜ ለማሳለፍ ማለት ከእናንተ ጋር አሪፍ ጊዜ ለማሳለፍ በጣም ደስ የሚል ቦታ ሄጃለሁ በጣም ሰላምን የሚመልስ አረንጓዴ የተሞላ በዛ ላይ ደግሞ እንደምታዩት ከጀርባያ ማለት ነው ናይል ማለት የተንጣለለው አባይ ጋር መጥቻለሁ በጣም አሪፍ ጊዜ ይኖረናል እንግዲህ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ በጣም ደስ የሚል ጊዜ አብረን እናሳልፋለን አሁን ወደ ባህሩ እንሄዳለን ወደ አባይ ማለት ነው ካፈለግን እንዋኛለን በቃ ቦርቀን ፈታ ብለን እንሄዳለን አሁን ወደ ባህሩ እንሄዳለን ማለት ነው በጣም ደስ አይልም እንዴ በስማም ተራራዎቹ በዚህ ጋር ጤፋና በሳይዱ ደስ እንደሚል ማለት ነው እሺ ይሄ ነገር እንዴት ነው ስማ እስቲ አንተ ፈትነው የኔ ስልክ ለያዝልና አልተፈትነው ያኛው ድንጋይ ግን ችግር የለውም ከዘለል ምናምን ማለት ነው ስማ ከዘለልክ እስቲ ተሻገር እስኪ አይከባለ እሱ ጋር መጀመሪያ የማይነቃነቀው ላይ ቁምና ማለት ነው አይነቃነቅም እስኪ እዛ ቆቆመው ላይ እንትበል እንዳይረጭክ ብረት ነው እኮ ቆይ እኔ ልሻገር ግን ስልክ እንካሽ ያዝልኝ እኔ ልሻገር የምር ይሄም ማንትራል ወደው ይሄ ያኛው ይንቀሳቀስ ስለዚህ አንተ ያኛው ይነቃነቀው እስቲ በደንጋይ ቼክ ላድርግ እንዳልገባ ማለት ነው ኧረ ከባድ ነው ይነቃነቅ ድንጋይ የለም እንዴ ቅድም የመታበት አውስ ገብ የለም እስቲ ቆይ ሌላ በነገራችን ላይ ያኛው እኮ ከተነቃነቀ በቃ አለቀልኝ እንዴ ግልምጥ ነው ብሎ ልዝለለው እንዴ ኧረ እኔ ታውቀው ፈርቻለሁ ከባድ ነው አዎ ባክ ምንም አይደል ፈርቶ ሶፍትወርቱ አይሞትም ባህር ቢሆንስ አንተ ባክ ምንም አይደል አበቃ አለቀልኝ ስልክ ባለ በግዲችን ተሻግሬያለሁ አረላሽ ይሄው ላቢ መጣ እኮ በእናታችሁ መሻገር ያጣው ደም ግን ሻገራለሁ አሁን ደንጋዎቹ ስላሉ ለመሻገር ትንሽ ረፍ ልበል አሁን በቃ ትንሽ ቦታ ነው የሚገርም ቦታ ነው በቃ ቦታውን ጎብኝልኝ አሁን በቃ ወደ ምኑ ነው ወደ ፏፏቴው ወደ ፏፏቴው እንሄዳለን አረ ፏፏቴው ይታያችኋል ከሩቅ ፏፏቴው እዛ ጋር ነው ይሄው ፏፏቴው ሩቅ ማለት ነው እዛ ጋር ነው እያችሁ ምን ቆይ ፏፏቴው ግን ለመድረስ ማለት ነው ይሄ መሻገሪያው በጣም ረግረግ ስለሆነ ሶ ሃርድ ነው ግን whatever it is ግን እንሄዳለን ይታያችኋል እዛ ጋር ያንን በዛ ዙሪያ እዛ ጋር እያችሁ ሄዳለሁ አሁን ዝም ብላችሁ ተከተሉኝ ሄዳለሁ አያችሁታ ወይኔ ተፈጥሮ እንዴት አባቱ እንደሚያምር ማለት ነው አረረረ ብቻ ጉድ እንዳልሆነ እዚህ ባህር ውስጥ ገብቼ በዛ ጋር እንሂዳ ይኸው መግቢያው ቤት እንደሆነ ወይኔ ስለማላቅ በቃ የሌለ ነው የለፋሁት ማለት ነው በስማ ስማ አረረረ እንዴት እንደሚያምር ማለት ነው ፈጣሪ ግን በሰላም ይመጣ አንዳንዴ የማታውቀው ቦታ መጣ ምን ለሚያጋጥም አታውቅምና መፍራት ጀመርኩ ማለት ነው ቢኮዝ ቢቀበለኝ ስልኬን ልቤን ፍራት አለው ምንም ሰው የለም የሆነ ነገር ብትሆን ራሱ ምንም የሚደርስልህ ሰው የለምና መንደሮቹ ራሱ ማለት ነው በጣም ሩቅ ናቸው እዚህ ያሉት እኔ ካለሁበት ቦታ ማለት ነው
እና ብጮህ ራሱ ሰው ላይ ደርስልኝ ይችላል። ዋትኤቨር ግን የፈለገው የተፈጠረው ይፈጠራል እንጂ እዛ ጋር ሄጄ ማለት ነው ፏፏቴውን ሳላየው ፏፏቴ ነው። ከዋናው ፏፏቴ ትንሽ ከፍ ብሎ የሚገኝ ቦታ ነው። የሚገርም ነው። በቃ አሁን ትንሽ ውሃው በጣም ለመሻገር ይሆን በጣም አስቸጋሪ ስለሆነ እዛ ስደርስ ነው ማሳያችሁ። ይሄንን አሁን ቀስ ብዬ ልሻገረው ትንሽ ይከብዳል፣ ግን ዝሮ እንሻገረዋለን። ጫማው እንዳይወልቅ ና በቀኝ እንግዲህ ይህም ነው አይዲያ። በቃ በጣም ማየት የምትፈልጉት ቦታ በጣም የሚያስደስት ቦታ ደርሻለሁ። አያችሁታ ተራራው ምናምን የሚገርም ነው። ይኸው በቃ ተበርቶ ምናምን። ለማንኛውም ግን አሁን ሶ ክሬዚ በጣም የሚያምር ቦታ ደርሻለሁ። ወይኔ ፈጣሪ አምላክ ሆይ ወይኔ እንዴት እንደሚያምር ማለት ነው። እንግዲህ ይሄን የመሰለ ቦታ አምጥቻችኋለሁ ላሳያችሁ። በጣም የሚገርም ቆይ ላሳያችሁ። በቃ ኧረ አላጓጓችሁም። ይኸውላችሁ ጋድ ምንድነው አንተ እንትን እንቦጭ ነው ዞ እየሄደ ያለው። ይኸውላችሁ በስመ አብ እንካ ከካሜራማን እንካ ክረስኝ አንካ ጊዜ የለኝም እንዳጠቃቀቀ በስመ አብ የሚገርም ቦታ ነው ቤተሰቦቼ። አንድ ላይ ማለት ፈልገው እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በውስጥም በውጭም የምትገኙ ውድ ኢትዮጵያን መልካም የመስቀል በዓል እንዲሆንላችሁ እየተመኘው ይህ ደስ የሚል ቦታ መጥቻለሁ ማለት ነው። የሚታየው ያኛው ፏፏቴ ማለት ነው። ዝቅ ብሎ ወደ ታች ዋናው ፏፏቴ አለ ማለት ነው። ጭስ አባይ ፏፏቴ የሚባለው ይህ ደግሞ መለስተኛ ብዙም ሰው የማያውቃት ፏፏቴ ነች። እንዴት ደስ እንደምትል ማለት ነው። በስመ አብ ሶ ክሬዚ የሆነ ቦታ ነው። በጣም ደስ ይላል። እንደዚህ አይነት ቦታ ማሳለፍ እንዴት ደስ እንደሚል ማለት ነው። አያችሁ በቃ እንቦጭ ወደ ግብጽ ዘት እየሄደ ነው። አባይ በስመ አብ እንዴት እንደሚያምር አፍሪካ ግን እኔ ምን እንደሚሰማኝ ታውቃላችሁ ጋይስ? ይሄ አበይ ባህር ዳር አካባቢ ነው ያለው እና አበይ ነን። ይሄ የሚገርም ቦታ ነው ዳር ለዳር ያለው ግን ማለት ነው። ግን ማንም ቢሆን እዚህ አካባቢ መናፈሻዎች ቢሰሩ ማለት ነው። አሁን መጣን ጀርሰናል። አስቡ ምን ያህል ሰላም ሊሰጥ እንደሚችል። እሱማ ማታ አራተኛለሁ። የምን መናፈሻዎች ቢሰሩ ሌላም ኢንቨስትመንት ባለሀብቶች እዚህ አካባቢ ማለት ነው የሆነ ነገር ቢያደርጉ በጣም በቃ ሰላም ነው የሚመልስ። በጣም የሚገርም ቦታ ነው። በጣም ማለት ነው ሰላም ለማግኘት የሚገርም ቦታ ማለት ነው። አረ እንዲሁ ላይ ነው አግኝቼ ነበር ግላታ ሪኮመንድ ማድረግ ይፈልጋል። እንደምታዩት እስከ ላይ ከድሮስ አባይ ዳር ለዳሩ ማለት ነው የሚገርም ቦታ ነው። ግን ዝም ብሎ ምንም አንደኛ ድንጋይ ነው፣ ምንም የሚሰጠው አገልግሎት የለም። ግን አስቡት ጋይስ እዛ አካባቢ የሆነ መናፈሻ ቢኖር በቃ ገነት ማለት ነው። ገነት በስመ አብ ብድራት የሆነ ነገር እንዳያስቀይመኝ ማርያም። አረ ቅደድ ነው ሌባ ከመጣ ምናምን ቅስማ ሰምተኝ ነው ሌባ ከመጣ ምናምን ማለት ነው። ቦታው ግን ጎዝ ትንሽ ያሰራል የምር
ምክንያቱም ምንም ሰው የለም ምናምን እረኞች ራሱ የሉም። ከመጣ ብራዘር ቅደድ ነው። በቃ ጋይስ ትንሽ ከሩቅ ማለት ነው የተኩስ ድምፅ ሰማውና ፈራ ልቤ አላቅም እና መሄድ አለብኝ። ብቻ ግን ምችት ይበላችሁ። ቦታውን ከወደዳችሁ ሰብስክራይብ አድርጉ። እንደዛ ደስ የሚል ቦታ ስለመጣችሁ ሰብስክራይብ አይገባኝም፣ ላይክም ይገባኛል፣ ለብዙ ሰው እንዲደርስ ማለት ነው። በጣም ውድድ አደርጋችኋለሁ። ምችት ይበላችሁ። በድጋሚ መልካም በዓል ይሁንላችሁ። ይሄ ደስ የሚል ቦታ ቆይቻለሁ፣ ግን ከዚህ በላይ ከቆየው ደግሞ ጥሩ ላይ መጣ ይችላልና ከሩቅ ምናምን ማለት ነው የተኩስ ድምፅ እየሰማው ነው እና ስልኬ እንዳይቀበለኝ ማለት ብራዘር ማለት ነው ሌላ ችግር ነው የሚፈጠረው እና በሰላም ብንገባ ይቻላል። ብቻዬንም ብዙም ሰው ስለሌለ በሌላ ጊዜ የሚገርም ሰው ይዘን እንመጣለን ማለት ነው። የሚገርም ቦታ በስመ አብ። ለማንኛውም ሰላም ሁሉ እንዲገጥማችሁ እመኝላችኋለሁ። በጣም ሰላም ሁኑልኝ። ፈጣሪ አምላክ ኢትዮጵያን ይባርክ። መልካም በዓል እንዲሆንላችሁ እመኛለሁ። ቻው